ቆይ የትኛው ጓደኛ ነው እንደዚህ በየቀኑ የሚነፋፈቀው? እስጢፍዬ እንዴት ነህ? ሃይ ያብዬ አረፈርኩብሽ አይደል? በጣም ይቅርታሽ። ታወቂያት ያቢ ፍቅረኛዬ ነች። እየቀለድክ ነው አይደለ? እስከዛሬ ለምን አልነገርከኝም? አንዴ ብቻ ላውራክ። መጣውሽ። ያቢ ምን ሆነሻል? ጓደኛዬ ስለሆንሽ እኮ ነው መጥቼ አስተዋወቅኩሽ። ጓደኛ? ቆይ እስጢፍ እስከዛሬ አብሬክ ስሆን ማልወድክ ነው እንዲመስልህ? ምን ስለምትወጂ? እኔ እኮ እንደ እህቴ ነው ማይሽ። ቆይ ላንተ ምን አይነት ቦታ እንዳለኝ አታውቅም? ላንተ ስል ስንት ወንድ ነው የራኩት? እኔ ምን አጠፋው ነው የምትከሺኝ? ስሜትሽን ካልነገርሽኝ በምን አውቃለሁ? ቆይ የትኛው ጓደኛ ነው እንደዚህ በየቀኑ የሚነፋፈቀው? እኔ እኮ ካንተ ውጪ ምንም ወንድ አይታየኝም። አዎ አውቃለሁ። እኔም በምን አይነት መንገድ እንደምታየኝ አውቃለሁ። ከሌላ ሰዎች ጋር እንኳን ስገናኝ ምን ያህል እንደምትቀኝ በደንብ አውቃለሁ። ታዲያ ካወቅክ እንዴት ሌላ ሴት አምጥተህ ታስታውቀኛለህ? ሞልዬ እውነቱን ንገሪያት። ያቢ እኔ እኮ የእስጢፍ ያክስት ልጅ ነኝ። አንቺ እንደምታፈቅሪው እንድትነግሪው ብሎ ነው ይሄን ሁሉ ድራማ እንድሰራ ያስገደደኝ። እስጢፍ የምሰማው እውነት ነው? ሁል ጊዜ ምርጥ ጓደኛዬ ነው ብለሽ ስለምታስተዋውቂ ጓደኝነታችንን እንዳናጣ ነው ዝም ያልኩሽ። በጣም ነው የምወድሽ። ኦ ሂድ ወደዛ። ማንም መቶኛ አያውቅምሽ። እኔንም በግድ ማንም አግኝቶኛ አያውቅም። ተሰሚያለሽ? አፈቅርሻለሁ። መጀመሪያ ራስህን ቻል ችጋራ። እንዴ ምን አርጋት ነው? ማንም ሰው እንደዚህ ንቆኛ አያውቅም። ምን ብላህ ነው? ራስህን ቻል ችጋራም ያለች። ችጋራም? ለዚህ ነው እንዴ መደነፈው? አረና ምሳ እንብላ። እውነትህን ነው፣ ግን መቼም ቢሆን አልተዋትም። መቼም ምሳችንን ብንበላ ይሻለናል። ታዲያ ምንድነው የምትነካከው? ና እንሂድ እንጂ። በአከኛ አንሄድም። ምግቡ ራሱ እዚህ ይመጣል። ማለትማ ያንጎ በዴሊቨሪ መጥቷል። ምንም አይነት እቃም ሆነ ምግብን ለመቀበልም ሆነ ለመላክ ያንጎ ዴሊቨሪ እንጠቀሙ። በመጀመሪያ 6 ጉዟችሁ ላይ የ20% ዲስካውንት ይኖራል። በተጨማሪም ትንንሽ እቃዎችን ለመላክ ሞተር መጠቀም ትችላላችሁ። ትልቅ እቃዎችን ለመላክ መኪና መጠቀም ትችላላችሁ። በተጨማሪም ደግሞ ባላችሁበት ቦታ ሆናችሁ ያለምንም ስልክ ጥሪ እቃችሁን ትራክ ማድረግ ወይም ደግሞ መከታተል ትችላላችሁ። ከያንጎ ጋር ወደፊት። እኔ አፈቅርኳት እንጂ ምን አልኩ? ቃልዬ ምን ሆነ? ለምን እንደምታለቅሰው? ማፍቀር ያሰድባል እንዴ? ማለት አፈቅርሻለሁ ስላት ጅል አለች። እና ወዴት ነው? ጅል እንዳልሆን ሁሉ ነግራት። አንቺ ደግሞ ምን ልትይ ነው እንዴ? ቃልዬ ምን ሆነ ነው? አፍቅሬ ምንም ሳይኖር ፍቅር አይከብድም? ያንቺ አባት ሀብታም ነው እናትሽን ያገባው አይደለም? እና አባትሽ ያላረጉን እኔ ከየት አመጣለሁ? ሰርተ ነው መስራትማ በደንብ እየሰራው ነው። ምንድነው የምትሰራው? ቢያንጎ ፕሮ ከፍተኛ ገቢ ያገኛለሁ። ቦነስም ወስዳለሁ። በሳምንት እስከ 45,000 ብር ድረስ ጥሪም አይቆረጥብኝም። አሃ ወንድሜ እኮ መኪና አለው። ላስጀምረዋ ትችያለሽ። ለመዝገብ ቢሮ መሄድ አይጠበቅብሽ። ያንጎ ፕሮ አፕን ከአፕ ስቶር ወይ ከፕሌይ ስቶር አውርደሽ በ5 ደቂቃ ውስጥ ተመዝግበሽ ስራ መጀመር ትችያለሽ። ነይ። አቤት። አፍቅረሽ ታውቂያለሽ? አዎ። እና ያፈቅረሽው ልጅ ጅል ነሽ ብሎሻል? ለምን ይለኛል? ማፍቀር ጅል ያስብላል እንዴ? እና እኔ ለምን ጅል አልሽ? አንተ ብዙ የሚቀር ነገር አለ። መጀመሪያ ራስህ ላይ ስራ። ጅል አፍሽ ዝም ብሎ አይከፈትሽ፣ ጭንቅላትሽን ያሳይብሻል። ከዚህ በኋላ ደግሞ ድጋሚ አይንሽ ማየት አልፈልግም። ይቅርታ። ስትፈልጊ ለምን ገደል አትገቢ? ዛሬ ደግሞ ትመጣለህ እንዴ? አቤላ ምን ተፈጠረ? ምን እባክህ አታ እዚህ ደግሞ ምን አባት ሰራል ማለት ይመለከታል። አታ መምህር ነበርኩ እኮ እንዴት ነው የምታናገረኝ? ነበር ነው። አሁን ዝም ብለህ አይመለከት። ይኸውልህ ነገውን አፋፍሰው እንዲወስዱ ካላደረጉ እኔ ውድን አይደለም። ኢየሱስ ከትምህርት ቤት አባሯል፣ ከህይወትም እንደሚያባርህ አትጠራጠር። እዚህ ደግሞ ምን ታደርጋለህ? ነገርኩሽ እኮ እሺ ካላልሽኝ አንቺ ያለሽበት ቦታ ሁሉ አለ። በእናትህ በጣም እያስጨነከኝ ነው። እኔም በፍቅርሽ በጣም እየተጨነኩ ነው። እሺ እኔ ምን ላድርግልህ? እስኪ ራስህን ተመልከት። አውቃለሁ ምንም አለው። ይኸውልህ እኔ እናንተ ሁለት የተለያየ ዓለም ሰዎች ነን እኮ። እሺ በይኝና እነዚያን ሁለት የተለያዩ ዓለሞች አንድ እናድርጋቸው። አንተን ሳይ የምትሄድ አይመስለኝም። ስለዚህ እኔ ብሄድ ይሻላል።
ነገም እዚሁ እጠብቅሻለሁ። እሺ እስከምትይኝ የትም አልሄድም። እሺ ቢያንስ ሲጋራውን ጣለው። እንባረር ነው እንዴ የምትፈልገው? ማናባው ነው የሚያባረርሽ? አረ በፈጣሪ ይዣሉኝ። ቤተሰቦች አንተ ጋር መታየቴን ከሰሙ ያባርሩኛል። ይሄማ ጥሩ ነው። ከቤት ካስወጡሽ እኔም በደንብ አገኝሻለሁ። አንተ የሚገባ ሰው አይደለህም። እሺ አሁን ምንድን ነው የምትፈልገው? አብረሽኝ የምትይኝ? እኔ አብሬ መሆን አልችልም። በጣም ወዶ ፍቅረኛ አለኝ። ስላንቺ ሁሉንም ነገር አውቃለሁ። ምንም ለማስተናገድ ሞክር። እሺ እንዴት ነው ምንም ሳላውቅ አብሬ የምሆነው? እኔን ማወቅ እንቆቅልህ እግረ መንገዴንም ነርሱ። ታዲያ እንዴት ነው ተስፋ ሳይኖር እንኳን የተመኘኸው? ይኸውልሽ እኔ በጣም የተጎዳሁ ወደ ነበርኩበት ለመመለስ እንዳንቺ አይነት ጠንካራ ሴት መሆን ያስፈልገኛል። እሺ ቢያንስ እንዳስብበት ጊዜ ስጠኝ። እዚሁ ቁጭ ብዬ እጠብቅሻለሁ። ሰላም ነው እንዴ? አቤት። ሁሌ እዚህ ጋር የሚቀመጠው ልጅ አለየው? ብሩስ እስኪ እዛ ጋር ያለው ልጅ ጠይቅ። አመሰግናለሁ። እሺ ሰላም ነው የኔ ወንድም። እዛ ጋር የሚቀመጠው ልጅ አይተዋል እንዴ? ውይ ያለዩት ይቅር። ቆይ ምን አስጨነቀኝ? ለምን ገደል አይገባም? ያማንተ እንዴ? ፈጣሪው በሰላም አድርጎ የሆነ ነገር ነው እንዲያውም ብቻ አንቺንም ቀስ በቀስ ነው የሚያልሽ። ካፌ ቀጥሬ የማላገኝሽ እኮ 20 ብር ለሻይ መክፈል ስላቃተኝ ነው። እንዴት ነው ታዲያ ላንቺ 20 ሽማግሌና የ200 ሺህ ብር አበባ ልክ የምችለው? ቆይ እንዴት ነው ያሰብሽው? የጓደኛዬን ሽምግልና እንዴት እንደነበር አይተናል። ምንድነው ሐሳብክ? የኔ ሐሳብ 3 ሽማግሌ እንልካለን፣ እንጋባለን፣ እንደ አቅማችን እንደ ቤታችን እንኖራለን። በዚህ ከተስማማሽ ሽማግሌዎችን እንልካለን። ቆይ ለኔ 20 ሽማግሌ አትክራ? ቆይ ነው ወይስ ለኔ የ200 ሺህ ብር አበባ ደስቶብክ ነው? እንደዛ ነው የምታስበው? ለኔ 200 ሺህ ብር አበባ አይገባኝም? ላንቺ የሚገባሽ ፍቅር እኔ ደግሞ መስጠት የምችለው እሱ። ታዲያ የምታፈቅረኝ ከሆነ ለኔ 20 ሽማግሌ አይሆንም? ታዋቂ ሰዎችንም ጨምርበት። ትንሽ የ200 ሺህ ብር አበባ ላክልኝ። ቤተሰቦችን ላስደስት። ይሄን ብቻ እኔ አከራዮች እንኳን ማያውቁኝ ሰው አርቲስት ፈልገሽ ሽማግሌ ላክልኝ። ቆይ ፌስ ነው እንዴ ያዝሽው አንቺ? ቆይ ሚሊዮነር የጠበስሽ መሰለሽ እንዴ? የቀን ሰራተኛ እኮ ነው የጠበስሽው ሴትዮ። እስካሁን አልተዋወቅንም። እንግዲያውስ ለኔ እንደዚህ ማድረግ ከከፈለክ እኔን ማግባቱን እርሳው። ረሳው